መጣሁ እየቀረብኩ ነው። ከዚህ በላይ እኔ ምን ላድርግሽ? መልሱልኝ። ከዚህ በላይ ምን ላድርግ ነው? ሰው የሚያውቀውን ነው የሚያወራው። ኦኬ ግን የገጠር ቪዲዮ የሰሩ እንዳሉ ቪዲዮ አወጣው አይደል እንዴ? ከኔ በፊት በቪዲዮ ስትሉ በቪዲዮ ትጠየቃለህ አላችሁ። ለዛም ይቅርታ ጠይቄ ነበር። ኦኬ አሁን ግን በባለፈው ያንተ ጓደኞች ገብተው መልስ ሲሰጡ ሲለያይ ካንተ ጋር ምን ታዘብክ አንተ? የኔ ማለት ነው የኔ ከኔ ጋር አብረው የመጡት ይሄ አሁን የጀቡሃ ልጅ ነኝ ወረና ልጅ ነኝ የሚለውን ጭራሽ አሁን እሱን በስሙ አላወቅኩትም። ግን ፎቶውን ወይ በእንደኔ በቃ ይንጣስል ለማቅረብ በስልክ ለምን ይሆናል? ህዝብ ፊት ለምን አይቀርብም? እኔስ ነፍስ አይደለም እንዲያስኩት እንዴ? የሱ ልጅ ነፍሱ የሆነ ነገር ይደረጋል ይታገታል አላችሁ አይደል እንዴ? እኔስ ታዲያ ነፍስ አይደለም እንዲያስኩት? ጓደኞቼን ጠይቁ አልኩኝ። እኔ ምን ላድርግሽ? ከዚህ በላይ ልስራበት እንዴ? መስራት የምፈልግ ልጅ ነኝ። መለወጥ የምፈልግ ልጅ ነኝ። ይሄን ሁሉ በረሃ አቋርጬ የመጣሁት እኮ ሰርቼ ልለወጥ ነው አይደል እንዴ? ይኸውልህ ግን እኔ ከዚህ በኋላ እንድጠየቅ አልፈልግም። ቆይ አይ ጥያቄ አይደለም ይቀጥል እኮ ማን አይ ስል ተስፍሽ እንደዛ ሳይሆን አይ እኔ ከዚህ በኋላ መስራት ስለምፈልግ በቃ ቲክቶክ ላይ ምንም መቅረብ አልፈልግም። እኔ ከዚህ በኋላ እኔ የማውቀውን እውነት ተናግሬያለሁ ስንት ቀን ሙሉ። ስለዚህ እናንተ ደግሞ ጓደኞቼን እያመጣችሁ ጠይቁና የኔ ውሸት ከሆነ እኔን ጠይቁኝ። በቃ እኔ አለሁ 24 ሰዓት። እሺ ልስራ እንዴ? ጓደኞቼ ፈቃደኛ አይደሉም።